በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እፎሃለውክሙ አኀውየ ወአኀትየ አነ ሀሎኩ በሰላም ዮም ዘንርእዮ እርባታ አይመረ ውእቱ። እንግዲህ ዛሬ የምንመለከተው የአእመረን እርባታ የአእመረን የአማርኛ ፍች ነው የምንመለከተው። ይህ ምንድነው? አይመረ አወቀ፣ አሳወቀ፣ አውቋል፣ አሳውቋል፣ አውቆ ሆኗል፣ አሳውቆ ሆኗል፣ አውቋል፣ አሳውቋል፣ አውቆ ሆነ፣ አሳውቆ ሆነ፣ አውቆ ኖረ፣ አሳውቆ ኖረ፣ አውቆ ነበረ፣ አሳውቆ ነበረ፣ አውቆ ጀመረ፣ አሳውቆ ጀመረ፣ አውቆ መሰለ፣ አሳውቆ መሰለ፣ አውቋል፣ አሳውቋል፣ አውቆ አለ፣ አሳውቆ አለ። ይሄ ምንድነው? አይመረ በሚል ቀዳማይ ወይም ኃላፊ ማለት ነው። አንቀጽ ላይ የሚገኝ ነው። በማንኛውም በሁሉም የግስ እንትን በግዕዝ የነዚህ ይገኛሉ ማለት ነው። በካላዩ ላይ ያአምር ይላል። ያውቃል፣ ያሳውቃል፣ ያውቅ ሆኗል፣ ያሳውቅ ሆኗል፣ ያውቅ ኖሯል፣ ያሳውቅ ኖሯል፣ ያውቅ አለ፣ ያሳውቅ አለ፣ ያውቅ ኖረ፣ ያሳውቅ ኖረ፣ ያውቅ ነበረ፣ ያሳውቅ ነበረ፣ ያውቅ ጀመረ፣ ያሳውቅ ጀመረ፣ ያውቅ መሰለ፣ ያሳውቅ መሰለ እያለ ይቀጥላል ማለት ነው። ዘንዱ ደግሞ ያእምር ያውቅ ዘንድ ያሳውቅ ዘንድ፣ ያውቅ ዘንድ ያውቅ ዘንድ ያሳውቅ ዘንድ፣ ሊያውቅ ቢያሳውቅ፣ ቢያውቅ ቢያሳውቅ፣ እንዲያውቅ እንዲያሳውቅ፣ ሲያውቅ ሲያሳውቅ፣ አውቆ እንዲሆን አሳውቆ እንዲሆን፣ አውቆ እንዲኖር አሳውቆ እንዲኖር፣ አውቆ እንዲባል አሳውቆ እንዲባል፣ አውቆ እንዲኖር አሳውቆ እንዲኖር እያለ ይቀጥላል ማለት ነው። በዚህ መልኩ ትእዛዙ ደግሞ ያእምር ይወቅ ያሳውቅ፣ ያእምር ይወቅ ያሳውቅ ብሎ በአንድ ይገለጻል ማለት ነው። ስለዚህ በዚህ መልኩ እንቀጥላለን። ሰላም ሁኑ።